የምንወዳቸው የድሮ የፕሮቴስታንት አማኞችን ፍንትው አድርገው አይቺ ሳክስ ወዳቸው አታውቅም። የድሮቹ የሚረገጡት የሚተፋባቸው በሀገራቸው እንደ ሁለተኛ ዜጋ የሚቆጠሩት ጴንጤዎች ናቸው የሚመቹ። እቺ ሳክስ አሁን የድሮቹ እያሉ አኝታችን ይበላሉ። እንደ ጴንጤ ኢትዮጵያ ውስጥ የድሮቹ የተረገጠ ከእድር ከማህበር የተገለለ በሃይማኖት ቀና ብሎ ያሬደ ጴንጤ ያለ ያ ኦኬ። እንደዛ ሲሆን በጣም ነው ደስ የሚሉት። በሀገራቸው እንደሚሰደዱት እንደ ሁለተኛ ዜጋ የሚቆጠሩት እነሱ ጴንጤዎች ይመቸዋል። ወይታምኔ ያያ ምንም ባለማወቅ በማህይብነት የዓለም ዋንጫ ቢዘጋጅ በሁሉም ዘርፍ ጠቅለም በለው አንተ ነህ እየነገርኩ ነው። ይህንን ቪዲዮ የምሰራው ለያያ ዘለታ መከታዊ ተከራካሪ ለመሆን አይደለም። ስለተመላለሳችሁት መልስ አይመለከተኝም። አንተ ወንድማችን ግን ወንጌላውያን አማኞች እንደዚህ አይደለንም ብለህ ዲፋይን ያደረከው ነገር ቀን በቀን ጊዜ በጊዜ እምነትና አቋም እየሆነ ዴቨሎፕ እየሆነ የመጣ አስተሳሰብ ስለሆነ ያ አስተሳሰብ ደግሞ ጤነኛ ስላልሆነ እሱን አስተሳሰብ ለመሞገት ነው ይህንን ቪዲዮ የምሰራ። እዚህ ቪዲዮ ላይ ያለው ወንድማችን የትኞቹን ነው የምትወዳቸው አልክ? ያያዘ ልደታ የትኞቹን ጴንጤዎች ነው የምትወዳቸው? እነዛ የምትተፋባቸው የምትንቃቸው፣ እነዛ በሀገራቸው እንደ ሁለተኛ ዜጋ የምትቆጥራቸው፣ እነዛ እንደፈለክ የምትጫወትባቸው ብለህ ተናገር። ምኑ ተለውጦ ነው እነዛን አማኞች የማንሆነው? እንደ ሁለተኛ ዜጋ የማንቆጠረው ምን አዲስ ነገር መጥቶ ነው? እዚህ ዘመን ያለችው የወንጌላውያን አብያተ ክርስቲያናት የማይሆን ያላቻ ጋብቻ ከፖለቲካ ጋር ስለተጋባች ነው ወይስ የኛን አይነት ተመሳሳይ እምነት ያላቸው ሰዎች በስልጣን ወንበር ላይ ስለተቀመጡ ነው ያ ጥንት የሚገፋ የነበረው ፕሮቴስታንት አሁን የማይገፋ የሚሆነው? እሱን እንድትነግረኝ ይህንን ጥያቄ አስቀምጥልሃለሁ። ነገር ግን መጽሐፍ ቅዱስ የሚለውን አንድ ሐሳብ ነግሬክ ይህንን ሐሳብ ልደምድም። ሐዋርያቱ ወይም የኢየሱስ ክርስቶስ ደቀ መዛሙርት የነበሩት እነ እስጢፋኖስ ባደጉበት በኖሩበት ምድር ላይ ስለ ክርስቶስ ኢየሱስ ወንጌል በድንጋይ ተወግረው በዛው በምድራቸው ላይ ሞተዋል። የዛን ዘመን ነፃነት ስለነበር ስላልነበረ ብለህ የምትሞግትበት ምንም አይነት እውነት የለም። ምክንያቱም የሃይማኖቱ ጀማሪና መስራች የሆነው ኢየሱስ ክርስቶስ ራሱ ቃል ከማርያም ስጋን በተካፈለበት ሰው ሆኖ በተወለደበት ባደገበት በዛ ምድር በሐሰት ተከሷል፣ በሸንጎ ፊት ተዋርዷል፣ በጅራፍ ተገርፏል፣ መስቀል ተሸክሞ ተንከራቷል፣ ልብሱን አውልቀው ዕጣ ተጣጥለውበታል፣ በችንካር መስቀል ላይ ሰቅለውታል፣ ያለ አግባብ የግፍ ሞትን በመስቀል ላይ ገለውታል። እሱ ግን የነገስታት ንጉስ የጌቶች ጌታ የኃያላን ሁሉ ኃያል ስለሆነ ሞትን ጣር ሞጊያ ወቅቶ አሸንፎ ድል ነስቶ በሶስተኛው ቀን ከሙታን መካከል ተነስቷል። ይህ የትንሣኤ ጌታ የሆነው ኢየሱስ ክርስቶስ ለሐዋርያቱና ለደቀ መዛሙርቱ ዓለም እኔን አልተቀበለችም፣ እናንተን አይቀበሏችሁም፣ ዓለም እኔን ጠልታኛለች፣ እናንተን ደግሞ ይጠሏቸዋል፣ በሸንጎ ፊት በሐሰት ይመሰክሩባቸዋል፣ ይገርፏቸዋል፣ ያሳድዷቸዋል፣ ደግሞ ይገሏቸዋል ብሎናል። ዓለም አልተለወጠም። ባህሪዋ በኢየሱስ ክርስቶስ ዘመን እንደነበረው ጨለማው ክፉ ነው፣ አመፀኛ ነው፣ ነውረኛ ነው። ቀየረው ምንም አይነት አቋም የለም እኛ ካልተቀየርን በስተቀር። በዚህ ዘመን ላይ ያለን ወንጌላውያን አማኞች ቤተክርስቲያንን ከፖለቲካ ጋር ካላጋባናት በስተቀር ዓለም አልተለወጠችም። ማንም በስልጣን ላይ ሊቀመጥ ይችላል፣ ማንም በስልጣን ላይ ላይቀመጥ ይችላል። ዓለም አልተለወጠችም። በዚህ ዓለም ያለውን ነገር ተስፋ እንድናደርግም መጽሐፍ ቅዱስ አያስተምረንም። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መጽሐፍ ምዕራፍ 3 ላይ እኛ ግን ሀገራችን በሰማይ ነው ይላል። አዎ በስጋ የተወለድንበት ምድራችን ኢትዮጵያ የኛም የሌሎቹ ምድር ናት። ልክ ነው። ነገር ግን እውነተኛ ሀገራችን ተስፋ የምናደርገው መንግስት ያለው ከሰማይ እንጂ ከምድር አይደለም። ለዚህ ነው በጸሎታችን አባታችን ሆይ ስንል መንግስትህ ትምጣ ብለን የምንጸልየው። ለምን? የእግዚአብሔር ልጅ የኢየሱስ ክርስቶስ መንግስት መጥቶ በሙላት ይህንን ምድር ሲገዛ ሙሽራው ኢየሱስ ክርስቶስ ሙሽሪትን ቤተክርስቲያንን ወደ ራሱ ሲወስዳት ነው። መከራና ከእንግልት እንዲሁም ከስደት ቤተክርስቲያን የምታርፈው ጌታዋ መድኃኒቷ ኢየሱስ ክርስቶስ ሙሽራው መጥቶ ሲወስዳት መንግስቱን ሲያጸና እንጂ አሁን ላይ ያለ የትኛውም ስርዓት ሲቀየርና ሳይቀየር አይደለም። ስለዚህ ወዳጆች በተለይ ወንጌላውያን አማኞች የክርስቶስ ኢየሱስ እውነተኛን ተስፋ አድርጋችሁ የምትጠብቁ ወዳጆቼ ምድርን መንግስት ተስፋ እንዳታደርጉ። ቤተክርስቲያን ንጽህነቷ ቅድስትነቷ ለጌታዋ ለመድኃኒቷ ለኢየሱስ ክርስቶስ እንጂ ለሌላው አትስጡ። ከዓለም ጋር አትምሰሉ። ከዚህ ከሚጠፋው ከንቱ ዓለም ጋር አትመሳሰሉ።
ጥንት የነበሩት አባቶቻችን መገፋታቸው ልክ ነው። ለምን? ኢየሱስ ክርስቶስ እኔን ዓለም ጠልታኛለች እናንተን ይጠሏቸዋል ስለሚል። ጥንት የነበሩት አባቶቻችን መናቃቸው ልክ ነው። ምክንያቱም የህይወት ጌታ የህይወት ራስ የሆነውን ኢየሱስ ክርስቶስን ዓለም ስላላከበረች። ክርስቶስ ንጉስ ጭንቅላት ላይ የእሾህ አክሊል እንጂ በወርቅና በእንቁ የተንቆጠቆጠን አልማዝ ስላላደረገችለት። ስለዚህ ወዳጆቼ በተለይ በዚህ ዘመን ያላችሁ ወንጌላውያን አማኞች ፖለቲካንና ሃይማኖትን አታጋቡት። ቤተክርስቲያንን ከፖለቲካ ጋር ወስዳችሁ አትለጥፏት። መንግስት ሲመጣ ስልጣን ሲይዝ ራሱ የሆነ በጎም ደግሞም ክፉ ጎን ሊኖረው ይችላል። የትኛውም መንግስት ስለመጣ ግን ቤተክርስቲያን ታርፋለች የሚል ትምህርት በመጽሐፍ ቅዱስ ላይ አልተጻፈ። ሁሉ እስኪገዛለት ድረስ በአባቱ ቀኝ የተቀመጠ ሁሉን ሲያስገዛ የዛ ጊዜ ነው ቤተክርስቲያን የምታርፈውና ክርስቲያን እውነተኛ ከሆነች አሁን ስደቷ ይቀጥላል፣ አሁን መከሯ ይቀጥላል። በዛ ሁሉ ግን ኢየሱስን ተስፋ ታደርጋለች። ይመቻችሁ። እኔ እኮ አንዳንድ ጊዜ ልትወልና ይሄን መንቦጫ አረቃችሁን ስመለከት ደግሞ አላስችል ይለኛል። የእናንተ መንፈሳዊ አባት ጠንቋይ ሚካኤል ተካ በጠንቋይ ኡበርት ኤንጅል መንፈስ ተጠምቄ መስራት ጀመርኩኝ አለ። እናንተ ደግሞ በአያቶቻችሁ መንፈስ እየሰራችሁ ነው። ፕሮፌቲክ ስኩል ብሎ ይሄንን ስራ መስራትና በላቡ ተሯሩጦ ህይወቱን መቀየር የማይፈልግን ውርጋጥ ከየጠጋ ጥጉ ላይ እየሰበሰበ ሰርቲፊኬት እየሰጠ አሰማርቶ ወንጌሉን መራገጭ አደረጉት። ከዚህ ቀደም የመጣችውን መንፈሳዊ ዓለምሽን ገዝቶ የያዘ የከበደ መንፈስ ያለው እሱ ደግሞ የኡበርት ኤንጅል መንፈስ ነው አልካ። ወይ አለች። ልክ ነው። ትንቢት የምተነበየው ኡበርት ኤንጅል መንፈስ ነው አለች። ይሄኛውን ደግሞ መንፈሳዊ ዓለሙን ገዝቶ የያዘው ማን ነው? የፕሮፌት ማካንዲዋ መንፈስ ገዝቶ ይዞታል። አዳምጡትና ስለ ፕሮፌት ማካንዲዋ ወይም ደግሞ ስለ ጠንቋይ ኢማኑኤል ማካንዲዋ ፕሮፌት ማካንዲዋ ይባላል። 10 ዓመት ነው። እነዚህ ሰዎች በመደዳ ደርድሯቸው አጥንቶቹ አይናገርም፣ በእጁ ነው የሚጠራቸው። ይህንን ቪዲዮ አንተ ለ14 ጊዜ ነው ያየኸው። ያንተ መንፈስ ዓለም ላይ የማይጠፋ ሰው ከ7 ውስጥ ግን 4ኛው ትምህርት በጣም ሰርቷል። ዝገት የሚል ትምህርት ነው። ዝገትን እናንተ ነው የምናውቃት። ለመንፈሳዊ አባት የጸለይኩ ነው ያየሁትና ባለፈው አንተ ደፋር በፕሮፌት ማካንዲዋ መንፈስ ነው ያልከው። እንግዲህ የቀድሞ ህይወታችሁ ጥንቁልና የነበረና ዛሬም ከዚህ ጥንቁልና ለመምድ መውጣት አቅቷችሁ ካንዱ ጠንቋይ ቤት አንዱ ጠንቋይ ቤት እየተንከራተታችሁ ያላችሁ አዚም የተደረገባችሁ ዕውቀት ከማጣት የተነሳ የጠፋችሁ። ስለዚህ የዚምባብዌ ጠንቋይ ኢማኑኤል ማካንዲዋ ከሐሰት ለመምዶቹ እስከ ወንጀሎቹ ድረስ አሳያችኋለሁ። ተከታተሉ። ከዚህ ቀደም በሱ ቸርች ታገለግል የነበረች ይህች ሴት ማገልገል ብቻ አይደለም ለቤተሰቡ በጣም ቅርብ የነበረች አብራ ትበላና ትጠጣ የነበረች ለሚስቱ የቅርብ ወዳጅ የነበረች ይህች ሴት ስለ ሐሰት ለመምዱና ስለ ሐሰት ድርጊቶቹ አውጥታ ካጋለጠች በኋላ ተገላለች ወይም ሞታለች። ይህንን ሐሰት ትንቢት ከገለጠች በኋላ ለምን ሞተች? I want to say to Prophet Makandiwa and Prophetess Makandiwa, when I was in your ministry, I was very faithful to you. There were times you would call me to your house for dinner. I would sit with you on your table. You would talk about deep things you never heard about any of those. ጊዜ አቀርብላችኋለሁ ረጅም ኢንተርቪው ስለሆነ ማለት ነው። የሐሰት ትንቢቱን ካጋለጠች በኋላ ይህች ሴት ሞታለች። ሌላኛው ደግሞ ዓለም የሳቀበትንና የተሳለቀበትን ተአምረን አደርጋለሁ ብሎ መድረክ ላይ ሊያስተውናት ያስወጣትን ሴት ጋር የሰራውን ድራማ አሳያችኋለሁ። ውፍረትሽን እቀንሳለሁ በተአምር ብሎ ጎኗና ጎኗ ላይ ፊኛ አድርጋ ፊኛው በቀሚሷ ውስጥ በግልጽ ይታያል። ይሄንን ድራማ ደግሞ ተመልከቱ። Look at this. Go in. Just look at that. Just look at that. Just look at that. Just look at that. Thank you, God, of my prophet. Just look at that. Problem. Just look at that. Come on, somebody! Somebody use my God, Jesus! ሌላኛው ደግሞ የሐሰት ትምህርቶቹ ናቸው። ትምህርቶቹ በማር የተቀመሙ መርዞች ናቸው። እውነት የሚመስሉ ነገር ግን ፈጽሞ ከእግዚአብሔር ቃል ተቃራኒ ሆኑ ሐሰተኛ ነቢያቶች ወደ መንግስተ ሰማያት እንደሚገቡ የተናገረበት ኢንተርቪው አለ። ይሄ ብቻ አይደለም።
እኔ በስጦታ ከእግዚአብሔር እበልጣለሁ ይሄንን እግዚአብሔር ራሱ ያውቃል ብሎ በድፍረት የተናገረ ሰው ነው። I'm more gifted than God. You know we want you to. Yes. and God knows that. I'm more gifted than him. You know that there are certain false prophets that are going to heaven. Before Jesus came, Lucifer had been sent by God. እንግዲህ የሚራክል ተካ ወይም የሚካኤል ተካ መንፈሳዊ ልጆች አያቶቻቸው እነዚህ ነው የሚመስሉት በእነዚህ መንፈስ ነው ተጠመቀን የሚሉት ከዚህ ቀደምም የሰራኋቸው ቪዲዮዎች መንፈሳዊ አባቶቻቸውንና ወንድሞቻቸውን ተመልከቱ የምትነቁ ከሆነ ንቁ የክርስቶስ ኢየሱስ መምጫ ቅርብ ነው ኢየሱስ ይመጣል በቅርብ ይመጣል ፍየሉና በጉ ይለያል ማራናታ